ሰላም ሰላም ዩቲዩብ እንዴት ናችሁ? እንደተለመደው በሌላ ቪዲዮ ተመልሰናል ይላል። ሰላም ሰላም ዩቲዩብ እንዴት ናችሁ? እንደተለመደው በሌላ ቪዲዮ ተመልሰናል ይላል። ዛሬ ይዤላችሁ የመጣሁት እንደምታዩት ባይክ ነው የምንገኘው። የዛሬ ቪዲዮአችን የሚሆነው ይሄ መኪና አብረን ሪቪው እናደርጋለን። ውስጥ ገብተን ያለውን ነገር እናሳያችኋለን። ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። እንግዲህ መኪናው ሃይብሪድ ነው። ሃይብሪድ ማለት ደግሞ በጋዝ ይሰራል፣ በኤሌክትሪክ ይሰራል ማለት ነው። በጣም ምቹ ነው እና መኪናው በጣም ጠንካራ ነው። ውስጥ ገብቼ ያለውን ነገር አሳያችኋለሁ። ተከታተሉ። እንግዲህ ቤተሰቦች እንደምታዩት ከስቲቭ ጋር ነው ያለሁት። ስቲቭ እኔ ብዙም ስለ መኪና ብዙም እውቀቱ ስለሌለኝ ስቲቭ ስለሚያውቅ ከስቲቭ ጋር ሆነን ያለውን ነገር የመኪናው ሪቪው እናደርጋለን ማለት ነው። እንግዲህ የምትላቸው ነገር ካለ በላቸውና ወደ ሪቪዋችን እንገባለን። ተከታተሉ። እሺ ሶ ከዚህ ጋር እንደምታዩት ከዚህ ጫፍ እስከዚህ ጫፍ ድረስ በኤልኢዲ የተሸፈነ ሲሆን እሺ፣ እና ሙሉ ደግሞ ሴንሰር ነው። እዚህ ጋር አንድ ካሜራ አለ። ካሜራውን አሳያችሁ። ካሜራውን አሳያችሁ። እዚህ ጋር ካሜራ አለች። ከለሩ ምን ራሱ በጣም ነው የሚያምረው። እንመጣበታለን ወደ ስለ ከለሩ ጋይስ። እንደምታዩት በጣም መኪናው ራሱ ጠንካራ ነው። ብቻ እስቲፈን እንሰማዋል። ከዛ ተጨማሪ ካሜራ እዚህ ጋር አለው ከስፒከር ስር ኦኬ። እሺ፣ እዚህ ጋር ጠንካራ ያለ ነገሮች ምን ነበር የሚባለው ይሄ ነገር? ጀስት ለማንጠልጠል ነው። በጣም ጠንካራ ነው። እንግዲህ እዚህ ጋር መንጠልጠል እንችላለን። እሺ፣ እንቀጥላለን። ከጀርባው ስናየው አሁን እያሳየናችሁ ያለው መኪናው ከላይ ነው ማለት ነው። ከላዩን እናይና ውስጥ ገብተን ደግሞ በደንብ ሪቪው እናደርጋለን አይደል? ተጨማሪ ካሜራ እዚህ ጋር አለ። ጀስት ለመክፈት ፕሬስ ብቻ ማድረግ ነው። እንደምታዩት ፕሬስ ስታደርጉት ይከፈታል ማለት ነው። እሺ፣ ሶ እዚህ ጋር በጣም ስፔስ አሪፍ አሳያችሁ። እዚህ ጋር 220 ቮልት ቻርጀር አለ። እዚህ ጋር 12 ቮልት ቻርጀር አለ። ኦኬ። እናቺ ቴብል ነች፣ ታጣፊ ቴብል። እሺ፣ ዘረጋለች ምናምን ማውጣት እንችላለን። አዎ፣ እና ወደ ናውተን እዚህ ጋር አውጥተን እንግዲህ ጋይስ አውጥተን እናሳያችኋለን። እዚህ ጋር እንደምታዩት ይሄ የሚነቃቀል ነው። እዚህ ጋር እንደምታዩት ትንሽ የቴብል ነገር አለች ማለት ነው። ቴብል ካስፈለገ ምናምን ነገር የሚዘረጋጋ ነው። ትጥፍጥፍ ብሎ ውስጥ ይገባል ማለት ነው። እዚህ ጋር እንግዲህ እንደምታዩት አነስ ያለች ቴብል አለች ማለት ነው። እንግዲህ ጋይስ እንደምታዩት እችኛዋን ነገር ብቻ ብድግ አድርገን አውጥተን እዚህ ጋር እናስቀምጠውና ቴብል ይላል ማለት ነው። ተገጣጥሞ ማለት ነው። እሺ፣ ሞር ስፔስ ከፈለግን ወንበሩ አስተኝታ ነው ለመተኛቱ። ወደዚህ ጋር ወደዚህ ከተኛ ነው። እዚህ ጋር ሰፋ ያለ ስፔስ ነው። ኦኬ፣ ወደዛ ነው እንታ ወደዛ ይተኛል። ወደዛ ይተኛል። እሺ፣ ስፔስ ታውጣታለች ቴብል። እቺን አውጥተን ልክ ነው። እንግዲህ እንደምታዩት ጋይስ በጣም ሰፊ ነው። እዚህ ጋር ብዙ የተለያዩ እቃዎችን ምናምን ማስቀመጥ እንችላለን። እሱ በጣም አሪፍ ነው። አሁን ደግሞ ያለውን ነገር ውጭ ነው አይተናል። ውስጡን ደግሞ ገብተን እናየው። እሺ፣ ይቻላል። ኦልራይት ቤተሰቦች፣ አሁን ደግሞ ውስጥ ገብተን ያለውን ነገር እናያለን ማለት ነው። መኪናው የሆነ ጠንካራ ነገር እንደሆነ ያስታውቃል ጋይስ። እሺ፣ ውስጥ ገብተን ደግሞ ያለውን ነገር እናያለን ማለት ነው። ወደ ቪዲዮ እንግዲህ ጋይስ እንደምታዩት ውስጥ ገብተናል። ያበረ ኢንቴሪየር ያለው እዚህ ጋር እንደምታዩት ስክሪኑ ስንት 14 ኢንች ስክሪን አለ። በጣም ጸዴ ነው። እንግዲህ ታች ስክሪን ነው ኦብቪየስሊ። እዚህ ጋር እንደምታዩት ደግሞ አሳያችሁ። እዚህ ጋር ከዚህ እንጀምራለን። ኦኬ፣ እሺ፣ ራስቼ እኮ እስቲ ጀምርልን። 360 አለው እዚህ ጋር 360 ካሜራ አለው። እዚህ ጋር መልቲ ፈንክሽናል የሆነ ካሜራ አለው። ይሄን በደንብ አሳያችሁ። የሚገዛ ሰው ነው ስለሚችል 360 እቺም ታሳየው ያለውን ነገር እስቲ አብረው። እንግዲህ እንደምታዩት ያችን በተስ ነዋት 360 ካሜራውን ቪው ማለት እንግዲህ ያው እዚህ ጋር እንደምታዩት በር ከፍተናል፣ እዛ ጋር ከፍተናል። ያለውን ነገር እዚህ ጋር ከላይም ጭምርማ ሰንሩፉን አሳያቸው። ሰንሩፉን እንግዲህ እንደምታዩት ሰንሩፉ ይከፈታል። ጫን በል። ዋው ኢንሴን የሆነ መኪና ነው ጋይስ እያየን ያለ ነው። ያበረ ነው እግዚአብሔር። በጣም እስከ ጥግ ነው የሚከፈተው። እንግዲህ እንደምታዩት ሙሉ ነው እየከፈተን ያለ ነው ማለት ነው። እንግዲህ እንደምታዩት ተከፍቷል ሰንሩፉ ማለት ነው። እዚህ ጋር እንደምታዩት ክፍት እንደሆነ ይነገራል። በካሜራው ከፊት ለፊት ያለውን ነገር ማየት እንችላለን። እሺ፣ ቀጥል። ካፕ ሆልደሮች ይኖራሉ። ኦኬ፣ እሺ። ከዛ እዚህ ጋር ስፔስ ነገር አለ። ማውጣት ፍሪጅ አለ፣ ያቀዘቅዛል። እዚህ ጋር እንደምታዩት ሰፋ ያለች ነገር አለች። ፍሪጅ ኦኬ፣ ያቀዘቅዛል። ፍሪጅ አለ። ውሃ ምናምን ነገር ማቀዝቀዝ ትችላላችሁ ማለት ነው። እዚህ ጋር ጊሩ እንደምታዩ ማርሹ እዚህ ጋር አለ። ኦኬ፣
ቀለል ያለች ነች። አራይኒዲ እዚህ ያለ እቺኛን ፓርኪንግ ምናምን። እሺ እንግዲህ ውስጥ ያለውን ነገር አሳያቸው ጋይስ። እንደምታዩት እዚህ ጋር ሰፋ ያለ ዳሽቦርድ አለ። እቺኛን ትከፍታለች። ኦኬ እሺ ስፔስ አለ። እሺ እዚህ ጋር እንደምታዩት ደግሞ ዩቲዩብ ምናምን መጠቀም ትችላላችሁ። ከብሉቱዝ ኮኔክት አድርጋችሁ ሙዚቃ መክፈት ትችላላችሁ ማለት ነው። የተመቻችሁ ሙዚቃ ማለት ነው። እንግዲህ እዚህ ጋር ደግሞ ማንኛውም መኪና ላይ ያለ መስታወት ነገር አለች ማለት ነው። ከኋላውን ደግሞ ነው ከኋላውን ነው አይደል? ኦኬ እሺ እንግዲህ እንደምታዩት መስኮቱ ምናምን እንደ ማንኛውም መኪና መክፈት እንችላለን ማለት ነው። እንግዲህ መኪናው ታስቦ የተሰራው ለሚታሪ ነገር ስለሆነ ገዘፍ ያለ ነው፣ ጠንካራ ነው። ኤቭሪቲንግ ማቴሪያሉ ምናምን ነገር ትንሽ ጠንከር ይላል ማለት ነው መኪናው። እንግዲህ እቺ ዘግተን ውጭ ያለውን ነገር እናሳያችኋለን ማለት ነው። አበደ ነው ስፔሱ በጣም አሪፍ ነው። እዚህ ጋር እንደምታዩት ጋይስ እንግዲህ ጋይስ እንደምታዩት በሩ ምናምን ከፋፍተን ያለውን ቪው እንድታዩት ለእናንተ ከፍተንላችኋል። እዚህ ጋር ደግሞ ከኋላ ለመክፈት አንድ በተን የሚጠበቅባችሁ እቺን ጠቅስ ታደርጓት ይከፈታል ማለት ነው። እንደነገርኳችሁ መኪናው ሃይብሪድ ነው ብያችኋለሁ። በፉል ቻርጅ እስከ 800 ኪሎ ሜትር መሄድ የሚችል መኪና ነው ማለት ነው። በሁለቱም በኤሌክትሪክም በጋሶሊን ማለት ነው። እንግዲህ እንደምታዩት እዚህ ጋር አሪፍ ስፔስ አለ። ይሄን አሳያችሁ። ቅድም አይታችሁታል ግን መኪናው በዚህ በኩልም እንደምታዩት በጣም ያበደ መኪና ነው ጋይስ። ጋዳይ ቅድም ያስተዋልኩት ነገር ማለት ነው ከሌሎቹ መኪና አንፃር እዚህ ጋር አሁን ረጅም ከሆናችሁ እንደዚህ መግባት ትችላላችሁ። እንደዚህ መግባት ትችላላችሁ። ግን ቁመት ምናምን ነገር አጠር ካላችሁ ደግሞ እቺኛው እንደምታዩት ታያላ አይደል? እቺኛው ረግጣችሁ እዚህ ጋር ደብ ማለት ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር በሩ መዝጋት እንችላለን ማለት ነው። እንግዲህ ቤተሰቦች መኪናው እንዳያችሁት ያበረ መኪና ነው። እንግዲህ መኪናው በዋነኝነት ታስቦ የተሰራው ለሚሊታሪ ነው እና ደግሞ ግራንዱ ከ70 ዓመት በላይ ቆይቷል። የቻይና ምርት ነው። ጠንካራ ነው። እንግዲህ እንደምታዩት እዚህ ጋር ግሎባል ሌአውት አለ። በ1958 ነው ፋውንድ የተደረገው ማለት ነው። ላይ ጋር እንደምታዩት ቻይና ላይ አለ የተባለ ዋን ኦፍ ዘ ቶፕ 5 አውቶሞቲቭ ግሩፕ ኢን ቻይና ይገኛል ማለት ነው። ይሄ ብራንድ ማለት ነው። እንግዲህ እዛ ጋር ሂስትሪ 1958 እንደነገርኳችሁ 1958 ጀምሮ አለ። እንግዲህ ሱ ፕሮሰስ ያለውን ነገር በዚህ ጋር ለማስቀመጥ ሞክሯል በትንሹ ማለት ነው ጋይስ። እንደምታዩት 1966 ይላል። ፈርስት ኦፍ ሮድ ቬሂክል ኢዝ ኦፊሻሊ ፕሌስድ ኢን ፕሮዳክሽን ቢጂ 130 ፕሮዳክሽን። የመጀመሪያው መኪና እንግዲህ እንደምታዩት በ1996 ሁሉ ነገር አጠናቆ አልፏል ማለት ነው። እንግዲህ ቤተሰቦቹ እዚህ ጋር እንደምታዩት ይሄ ድርጅት ያገኙ አዋርዶች አሉ ማለት ነው። እዚህ ጋር ቶፕ ጊር ላይ ሳውዝ አፍሪካ ላይ በአውቶሞቲቭ ኢንዱስትሪ 2023 ላይ አዋርድ አግኝቷል ማለት ነው። እዚህ ጋር እንደምታዩት ደግሞ በአይፍ ዲዛይን 2025 ላይ አዋርድ አግኝቷል ማለት ነው። እዚህ ጋር እንደምታዩት ጄዲ ፓወር አዋርድ አለው። እዚህ ጋር እንደምታዩት ሌላ አዋርድ አለ። እንግዲህ እንደነገርኳችሁ ከ70 ዓመት በላይ የቆየ መኪና ብራንድ ነው። እንግዲህ ባይክ ከብዙ ካምፓኒዎች ጋር አብሮ በመስራት ይታወቃል። እንደምታዩት ስቲላቶ አለ፣ ፊቶን አለ፣ ሜርሴዲስ ቤንዝ አለ። የተለያዩ ብራንዶች ጋር አንድ ላይ ኮላብ በማድረግ ይሰራሉ ማለት ነው መኪኖችን። እንግዲህ ቤተሰቦች የዛሬ ቪዲዮአችን ያያችሁት ይሄን ይመስላል። አጠር መጠን ያለች ሪቪው ሰርተንላችኋል። የምንድን ነው ካላችሁ ደግሞ ያየነው መኪና ቢጂ 13 ኢ ይባላል ማለት ነው። እንደምታዩት አሪፍ መኪና ነው፣ ግዙፍ ነው። ያለውን ነገር አሳይተናችኋል ማለት ነው። በሌላ ቀን ደግሞ በሌላ ቪዲዮ በሌላ ቦታ በሌላ ሰፈር እንመለሳለን። ሌላ መኪና ይዘንላችሁ እንመጣለን ማለት ነው። እንግዲህ ሪቪዋችን ይቀጥላል ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁ ማለት ነው። ብዙ ቪዲዮዎች ይዘንላችሁ እየመጣን ነው። ግን ይሄን ቪዲዮ ስትጀምሩ ላይክ አርጉት እላችኋለሁ ብዬ ረስችሁ መታችሁ መግዛት እየፈለጋችሁ አድራሻው የሚገኘው መካኒሳ ወይም ከጀርመን አደባባዩ ከፍ እንዳላችሁ ባይክ የሚል ታያላችሁ ማለት ነው። ቅርብ ነው። ከጀርመን ወክ እያደረጋችሁ መታችሁ ራሱ ማየት ትችላላችሁ። እንግዲህ መታችሁ ያለውን ነገር ከኛ ይበልጥ በአካል ስትመጡ ነው ብዙ ነገር የምታዩት ማለት ነው። እንግዲህ የዛሬ ቪዲዮአችን ያያችሁትን ይመስላል። በሌላ ቪዲዮ እንገናኛለን። ይመቻችሁ።